አዳራሹ ትንሽ ነው። ፓስተሩ ቦርጭ ነው እና የሚሰራው መሰለሽ። እሺ እና ድንገት አለፍኩና ዝም ብዬ እቤት ከሚቀመጥ እስቲ ገብቼ ዝም ብዬ በቃ አልኩት እንጂ እግዚአብሔር ስራትን ይፈታል ብዬ አላሰብኩም በጭራሽ። ከዛ ገባው ትዳር ከያዝኩት በኋላ ልጅ ቆየብኝና ስንት ዓመት ቆየ? አይ ብዙም አልቆየም፣ ግን ጠላት የሌለውን ያሳየኝ ብዙ አይምሮኝ አጨልሞኝ ነበረ እና ቆይቶ ነበር ሳይወለድ ወደ 1 ዓመት እንኳን አልደረሰም። ግን በቃ ብዙ ዘመን የቆጠርኩ ይመስለኝ። በቃ ጠላት አውቆ በሰዎቹ ምላስ በተለያየ ነገር ያንቺ ነገር አልቋል፣ ከዚህ በኋላ ማውለድ አትችይም፣ በቃ አርፈሽ ቁጭ በይ ያለ ያወጅቱኝ ነበር። ያንን የእግዚአብሔር ቃል ስለማላውቅ በቃ በስጋዬ ነበር የምዋጋው እንጂ በእግዚአብሔር ቃል ቢሆን ስርዓት ይፈታ ነበረ። እና መጨረሻ ላይ እግዚአብሔር ይመስገን ሳልፍ ገባውና ድንገት እዛ መጨረሻ ላይ ተቀምጬ ብዙ አጋንንት ሲወጣ አየውና ያዩአቸው እንጂ ወደ እኔ የሚደርስ አልመሰለኝም። አጋንንቱ ጮሃል፣ ግን ወደ አንቺ የሚደርስ አልመሰለኝም። ሰዎቹ ሲፈራፈሩ በቃ እኔ ድራማ ነው የመሰለኝ እንጂ የእውነት መንፈስ ያለ የእውነት እርግማን የሚሰበር አልመሰለኝ ነበረ። እግዚአብሔር የተመሰገነ ይሁን። መጨረሻ ላይ የእግዚአብሔር መንፈስ እኔን ያገኘኝ ጥግ ላይ ተቀመጥሽ ስትለኝ ወጣው፣ እዚህ መጣው። ከዛ ወርቄ የምትባል በምግብ ነው መርዝ ያበላችሽ፣ እግዚአብሔር አምላክ ነቅሎልሻል፣ ልጅ ታርግሻለሽ። አላቅም በጭራሽ ማን ምን እንዳበለኝ አላቅም፣ ግን እግዚአብሔር አምላክ ያውቃል። ወርቄ የምትባል ነው መርዝ ያበላሽ? አዎ ስትለኝ ነበረ፣ አላቅም ነበረ። ከዛ አሁን ግን ትዳር አለሽ? አዎ። ልጅ የለሽም? አዎ የለኝም። ስለ ትወልጃለሽ፣ ቀይ ወንድ ልጅ ሆድሽ ላይ ሲንከባለል አየሁ ስትለኝ በቃ ወንድ ልጅ ቀይ ወንድ ልጅ ገና ሳታረግዝ ሆድሽ ላይ ሲንከባለል አየሁ የሚል መልዕክት ነበር። ቀይ ወንድ ልጅ ሆድ ላይ ሲንከባለል ወደ ውጭ ወጥቷል። አጨብጭቡ ለምን? እሺ ቀይ ወንድ ልጅ ሆድ ላይ ሲንከባለል አየሁ አልኩኝ። ትንቢቱ እኔ ላይ ጸናብኝ። ከዛች ቀን ጀምሮ ብዙ ሰዎች ስለኔ ጸልዮ ነበረ፣ ብዙ ፓስተሮች ስለኔ ጸልዮ ነበረ። ግን እንደዛች ቀን በቃ አረገዝኩ ብዬ ነው ያመንኩት። በቃ አረገዝሽ ብለሽ አጋንንቱ ግን ጮኸ ወጣ። በቃ በመልቀስና በልቅሶ ወጣ። በቃ በለቅሶ ወጣ። በቃ ጮኸ እና እግዚአብሔር ይመስገን ከዛች ቀን ጀምሮ አሜን ብዬ ተቀበልኩኝ። እንዳረገዝኩ ተሰማኝ። በቃ ይሄ ቀይ ወንድ ልጅ መቼ ነው ማየው ስል እግዚአብሔር አምላክ ብዙ ሳይዘገይ ቤታችን ላይ ዘንድሮ የሆነ ያልታየ ነገር ይሆን የሚቀበል ጀግና ሰው አሜን ይበል። እሷ እዚህ ቆማ ነው በቃ አረገዝኩ ብላ አመነች። ወደ ሚንከባለል ቀይ ልጅ ወደ ውጭ ወጣ። ከዛ አረገዝኩ እያለች መለች። አንድ የሚያምን ሰው አለ። መልዕክት የሚቀበል እጃችሁን ልታነሱ በጌታ በኢየሱስ። መኪና ቢሆን፣ መኖሪያ ቤት ቢሆን፣ ልጅ ቢሆን፣ ትዳር ቢሆን፣ ውጭ ሀገር ቪዛ ቢሆን ሳታውቁ እየተንከባለለ በእጃችሁ ላይ ገባ። ተረኛ የሚመሰክሩ ሰው አሜን። ኢየሱስ እጃችሁ ላይ ገባ። እናንተ የምትፈልጉትን ጌታ አስቦ በጥሶ አምጥቶ ፍሬያማ የምትሆኑበት ተመስሎ ላይ ይስጣችሁ። እሺ ከዛ መጨረሻ ላይ በጣም ውስጥ ላይ ያቃል ጸና። ልጁ እውነት ለመናገር ከተረገዘ ጀምሮ ሆዴ ላይ ሲንከባለል የሚቀረጥ ነገር ነበር። ምን ያደርጋል? ሆዴ ላይ ከተረገዘበት ነገር ጀምሮ ሲንከባለል በጣም ያስቸግረኝ ነበር፣ ይረግጠኝ ነበረ። መንከባለሉ ልክ ነው፣ ግን ቀይ ሆኖ ባየሁት ያልኩ ሰዎች ይረግጣሉ። ምን አስፋልት መሰለው እንደዚህ ብሎ ይችላል። እሺ እና በቃ እግዚአብሔር ይመስገን። እና አንድ ቃል መጣልኝ። እግዚአብሔር ሞረተኞችን አሳብዳለሁ፣ የባሪያዬን ቃል ግን አጸናለሁ እንዳለ ቃልን አጽንቶልኝ ዛሬ ሟርተኞች ያብታሉ። ያረገዛችሁትን ስሙ፣ ገና የምታረግዙትን ስሙ፣ ገና የምታገቡትን ስሙ። ሟርተኞች ዘንድሮ ያብታሉ። የባሪያው ቃል ግን የክርስቶስ ቃል ይጸናል። የእግዚአብሔር ልጅ የኢየሱስ ቃል በእናንተ ላይ ዛሬ ጸና። የሚቀበል ጥቂት ሰው ዛሬ ሆኖለታል። ይገምና ይሄ ቃል ይጸናል። ተጨበራ አድርግና ጸና
በዛብኝ የሚቀበል ሰው እሺ። እና በቃ እግዚአብሔር ይሄን ያደረገልኝ አመሰግናለሁ በጣም እና አውቄ ለመመስከር ፈልጋለሁ። ግን ጠላት ወደኋላ ያለ እሱ ብቻ ነው እንደፈናንቺ የጸለየው ያለ አውቆ በቃ ሌላ ሰው ያሳየ። እኔ ግን አይምሮ ላይ ጠብ ያለው ሆዴ ላይ ጠብ ያለው ቀይ ወንድ ልጅ እግዚአብሔር አምላክ ሲያንከባል ላየው ያለኝ ቀን ስለማረሳ እነሱ ራሱ ላያስታውሱኝ ይችላል። እኔ ግን አረሳው ያንን ቀን። እንደው በሴት ወግ ነበር መጥቼ እውነት ለመናገር ወንበር ሁሉ ተበላሽቶ እኔ የሴት ወግ እየፈሰሰ ነው እንዴት ነው እንደዚህ ማለው ብቀ ብዬ ግን እግዚአብሔር ለአብርሃም ኤልሻዳይ ነኝ እንዳለ ለእኔ ኤልሻዳይ ሆነ። እግዚአብሔር በእናንተ ላይ ሾልኮ ገብቶ ይሰራል። ከላይ ከታች ሌላ ነገር እያወራ ዛሬ በእናንተ ቤት በኔ ቤት የሚቀርቀው እኔን ይቀበለው እሺ ቀርቀው ለእኔና ለአንተ ይበቃል። በጌታ በኢየሱስ ስም የሆነ የማይታመን ነገር 11 ሰዎች ሞት ዛሬ ሆነ። የሌለ ያልተገመተ ነገር አንዱ እኔ ነኝ 10 አንተ ወይ አንቺ ነሽ። እግዚአብሔር ከዛሬ ጀምሮ በእናንተና በኔ ቤት ያልተጠበቀ ማይተመታ ያልታመነ ማይተመታ የሚቀበል ሰው አሜን ይቀበል ያልታመነ ነገር በእጃችሁ ድሮ የሌለ ነገር ማይተመታ ኢየሱስ ስም ተሳካ። ምን አይነት ሴት ነች? እሺ ከዛ በቃ አመሰግናለሁ። የዛን ጊዜ አሜን ብዬ ተቀበልኩ። ስሙንም ወደዛ ወደዚህ ሳልን አሜን ብዬ ስም አወጣሁለት። ስሙ ማን ይባላል? አሜን። ጾም ብላችሁ ስሙ ማን ይባላል? አሜን። ነገር ያለው ሰው ያዘው አሜን የምትል ነገር በቤት ይተበል ነው። በቃ ዛሬ ተጀመረ። ስሙ ማን ይባላል? አሜን። የእናንተ ቤት ቢሆንስ? አሜን። እሷ ቤት ቢሆንስ? አሜን። እኔ ቤት ቢሆንስ? አሜን። ኢትዮጵያ ላይ ቢሆንስ? አሜን። ቤተሰብ ጋር ቢሆንስ? አሜን። ውጭ ጋር ስትሄዱ ቢሆንስ? አሜን። ያላችሁ ልጆቻችሁ ጋር ቢሆንስ? አሜን። አሁን ምን ይሰጣል? ቤቱ